በፍጹም በተለይ አዲስ የፍቅር ግንኙነት ላይ ያለሽ እህቴ መስራት የሌለብሽን ስህተቶች ነው የማጋራሽ። ሰዎች በአንድም በሌላ መንገድም ተዋወቃሉ እንበል። በኦንላይን ሊሆን ይችላል የተዋወቅሹ ያንን ሰው ወይም ደግሞ በአካል ሊሆን ይችላልና ከዛ ከተዋወቅሹ ሰው ጋር በመግባባት ላይ በመተዋወቅ ላይ ጊዜ እያሳለፋችሁ ባላችሁበት ሰዓት ላይ ሴቶች የምንሰራቸው ስህተቶች ናቸው፣ ሳናውቃቸው ነው። ግን የዛሬ ፕሮግራሜ ለሴቶች ለእህቶቼ እንዴት አድርገን የወደድነውን ሰው እስከ ወዲያኛው ማስቀጠል እንችላለን በሚሉት በተፈጥሯዊ በሴትነት ጥበባችን እንዴት አድርገን ያንን ሰው ከኛ ጋር እንዲዘልቅ ማድረግ የምንችልባቸውን ሐሳቦች የማጋራችሁ ነው የሚሆነው ማለት ነው። እስከ መጨረሻው ድረስ ከኔ ጋር ከሆንሽ በእነኛ ሐሳቦች የምትጠቀሚበት ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድ የማርስ ቲዩብ ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል። መጀመሪያ ደረጃ እንግዲህ ያ ወንድ ልጅ አንቺን አይቶሽ በአካል ከሆነ የተገናኛችሁት የሆነ ነገርሽን ወዶ ሊሆን ይችላልና በኦንላይንም ከሆነ ደግሞ ወይ የምትፖስቻቸው ነገሮች ሊሆን ይችላሉ፣ ወይ መንፈሳዊ ነገር ሊሆን ይችላል፣ ወይ ስለ ግጥም ወይ ስለ አርት የሆኑ ነገሮች ፖስተሽ ያ ነገር ተመችቶት ሊሆን ይችላል። አንቺን ሊያናግርሽ እና አናግሮሽም ተቀብለሽ ኦኬ ብለሽ ከሆነ በመላመድ ወይም በመግባባት ሰዓት ላይ እያለን የምንሰራቸው ስህተቶች ነው ዛሬ የማወራው ማለት ነውና በዚህ ሂደት ውስጥ ያለሽ እህቴ በመጀመሪያ ያ ወንድ አንቺን ፈልጎሽ ነው አይደል? እሺ ብለሽ ምላሽ ከሰጠሽው በኋላ ነው አሁን ያላችሁበት ሁኔታ ላይ ያላችሁት። ስለዚህ ማድረግ የሌለብሽ ነገር ያ ወንድ ተመችቶሽ ሊሆን ይችላል፣ አመለካከቱ ሊሆን ይችላል። እሱም በሶሻል ሚዲያ ላይ ከሆነ የተዋወቃችሁት ሼር የሚያደርጋቸው ነገሮች የሚያነሳቸው በአርት ላይ ሊሆን ይችላል፣ በተለያየ ነገር ላይ የሆነ ነገሩን ወደሽለትም ሊሆን ይችላል። ይሄ ከመልክ ከምናምን ውጪ ማለት ነውና ሰዎች አንዳንዴ በውጪ የሚያዩትን ነገር ቀረብ ብለው ወደኛ ሲመጡ ያንን ነገር ማየት ካልቻሉና እኛ ከዛ ነገር በተቃራኒ ከሆነን ምንም ድምጽ ሳያሰሙ ከኛ የሚርቁበት አጋጣሚ ወይም ደግሞ በአንዴ እንኳን ባይርቁ ቀስ በቀስ ከኛ የመሸሽ ነገር ይታይባቸዋል ማለት ነውና ይሄ ለምን ይሆናል የሚሉትን የተለያዩ ሐሳቦችን እያማነሳልሽ ነው የሚሆነው። በመጀመሪያ ደረጃ እንግዲህ ያ ወንድ ልጅ አንቺን ብሎ ከመጣ በኋላ እነኛ ነገሮችን አንቺ ላይ ካላየ ወይም ደግሞ ከዛ በተቃራኒ አንቺ ላይ የሚያይ ከሆነ ይሄን አይነት ነገር ሊገጥምሽ ይችላል ማለት ነው። ለምሳሌ እንበልና በጣም ሚዲያ ላይ ሲያይሽ ራስሽን የምትጠብቂ ሊሆን ይችላል፣ ሽቅርቅር ያልሽ ልትሆኚ ትችይ ይሆናል። ወይም ደግሞ ባያቸው ሚዲያ ላይ ሼር በምታደርጊያቸው ነገሮችሽ ተማርኮ ነው እንበልና በአካል ስትገናኙና ካንቺ ጋር የበለጠ ለመግባባት ሲሞክር እነኛ ነገሮችን የማያይብሽ ከሆነ ወንድ ልጅ ሊርቀሽ ይችል ይሆናል ማለት ነውና እዚህ ነገር ላይ ትኩረት ማድረግ አለብን። እኛ ሰዎች የምናደርጋቸው ጥሩ ነገሮች የምናደርጋቸው አሪፍ የሚባሉ ነገሮች ለታይታ መሆን የለባቸውም። እኛም አንድ ሰው ሲያየን ሚዲያ ላይ የሚያየንና በአካል ሰው የሚያየን ሁሉ ነገሩ ይመሳሰላል ማለት ላይሆን ይችላል። ግን የሆነ ከግማሽ % በላይ ያ ነገር አንቺ ውስጥ ወይም አንቺነትሽ ውስጥ መገኘት ይኖርበታል ማለት ነውና በመላመድ ላይ ያለሽ እነኛ ነገሮችን ጭራሽ የማያይባቸው ከሆነና የታይታ አይነት ነገር ከሆነ ወንድ ልጅ ድምጽ ሳያሰማ ድንገት ሊጠፋብሽ ይችላል ማለት ነውና እዚህ ነገር ላይ ትኩረት ማድረግ አለብሽ ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ የበለጠ ተግባቦታችሁ እየጠነከረ ከመጣ በኋላ በጣም ያንቺን ስፍስፍነት ካየ ወይም ደግሞ በጣም አንቺ ብቻ ነገሮችን ማስኬድ የምትፈልጊ አይነት ሴት መሆንሽን ካየ ወንድ ልጅ ይሄ ነገር ይደብረዋል ማለት ነው። አፋጥቶ እንደዚህ አታደርጊ ባይልሽም እነኛ ነገሮች በተደጋጋሚ በመታደርጊበት ሰዓት አንቺን ኢግኖር ለማድረግ ይፈልጋል ማለት ነው። ይህ ማለት ምን ማለት ነው? በጣም አንቺ ስፍስፍ እንዳልሽለት ወይም ደግሞ በቃ በፍቅሩ እንደተሸነፍሽለት አይነት ነገር ያ እንደዛ አይነት ነገሮችን ኦኬ ስሜቱ እኮ አለ፣ ስሜቱ አይኖር ማለት አይደለም። ግን ሴት ስንሆን ሴት ልጅ ጥበበኛ ነች ማለት ፍቅርሽን እኮ በተለያየ መንገድ መግለጽ ትችያለሽ። ለምሳሌ ተገናኝታችሁ በመታሩበት ሰዓት ያንን ሰው በፍቅር ማየት ሊሆን ይችላል ወይም ደግሞ
አለ አይደለ በከበሬታ ሊሆን ይችላል። በብዙ መንገድ ሴት ልጅ የወደደችውን ወንድ በተፈጥሮዋ በመጠቀም በብዙ መንገድ ያንን ወንድ መማረክ እና እየወደድሽው እንደሆነ የምታሳይባቸው መንገዶች አሉ ማለት ነውና እኛ ሴቶች በዚህ ነገር ደግሞ ጥበበኛ ነን። ወንዶች ደግሞ ፊት ይሄ የሰውነት ቋንቋሽን በማየት እየወደድሽው እንደሆነና እንዳልሆነ በጣም ይረዳሉ ማለት ነውና ምናልባት ይሄ ነገር ካልገባሽና ነገሮችን ቀጥታ እንደወደድሽው ልብሽ እንደከጀለ በቃ ያለሽን ፍላጎት ሁሉ በአንደበታስ ይቻላል። ይሄ በሰውነት ቋንቋችን ራሱ መግለጽ እንችላለን ማለት ነውና አንዳንዴ ይሄ የምንግባባባቸው መንገዶች ፍቅር ላይ ስንሆን መግለጽ የምንችልባቸው ወዮች አሉ ማለት ነውና ዝም ብለሽ ግን የሆነ በቃ አንቺ ስፍስፍ እንዳልሽ አንቺ እንደምትፈልጊው ምናምን ነገር የሆነ በቃ ፕላኖችን ቀደም እያልሽ የምታወጪ ከሆነ ነገ ተጋብተን 3 ልጅ 4 ልጆች ይኖሩናል ገና እኮ እሱ ምንም አላለም ገብቶሻል አይደለ እና የሆነ የሩቅ ፕላኖችን ቶሎ ካንቺ የምታፈልቂ ከሆነ ብሎ ፍሬን ይይዛል ማለት ነው። ስለዚህ ይሄን ነገር ማረጋጋት መቻል አለብሽና አለ አይደለ ይሄ የፍቅር ጨዋታውን ለስለስ እያደረግሽ ብታስኬጂው እጅግ በጣም የሚጠቅምሽ ነው ማለት ነው። ዋናው ነጥቤ ደግሞ ሴትን ልጅ በደንብ የሚቀርባት እንደውም ከምንም ነገር በላይ ለራሷ ያላት ክብር፣ ፍቅር፣ እንክብካቤ ነው ማለት ነው። ይሄ ነገር ያው በተደጋጋሚ ስንሰማው ምናልባት ቃሉን ቀለል ልናደርገው እንችል ይሆናል ግን እጅግ በጣም ትልቅ ዋጋ ያለው ነገር ነው። ራስሽን ስታከብሪ፣ ራስሽን ስትወጂ፣ ራስሽን ስትከባከቢ ዋው አንቺ በምንም ነገር አይተካሽም ማለት ነው። ወንድ ልጅ ደግሞ ከምንም በላይ የወደዳትንና የመረጣትን ሴት ውብ እንድትሆን ውብ ስልሽ ውድ በሆነ ነገር አይደለም በቃ ባለሽ ነገር አላደግ ካንቺ ጋር የሚሄደውን ነገር የምታውቂ ራስሽን የምትጠብቂ የምትንከባከቢ አይነት ሴት ስትሆኚ ያ ወንድ ባንቺ ውስጥ ለመታየት የራሱን ፍላጎት ለማሳካት ሲል ራሱ ካንቺ ጋር ይሆናል ማለት ነው። ገብቶሻል አይደል? ምንም ሆኜ ማንንም ሆኜ ታዋቂም ሆኜ ባል አይደለ ምንም ብቻ ሆኜ ወንድ ልጅ እሱ ችግሩ አይደለም። እስከ ወደደሽ ልቡ እስከ ከጀለሽ ድረስ አንቺን ይፈልጋል። ሲፈልግሽ ደግሞ አብሮሽ የሚፈልገው ነገር አለ። ሴት ልጅ እንደ ሴት ስትሆን ደርባባ ስትሆን ገብቶሻል አይደል? ራሷን ባላት ነገር የምትንከባከብ ስትሆን አእምሮዋንም መንፈሳዊነቷ ላይ ብቻ ዓለማዊም መንፈሳዊም ላይ ራስሽን በብዙ መንገድ አፕዴት ያደረግሽ ሴት ስትሆኚ የኔ እህት ባንቺ ውስጥ ለመታየት ያ ወንድ ልጅ ይፈልጋል ማለት ነው። እንኳን አንቺ ፈልገሽው እንኳን አንቺ ተንሰፍስፈሽለት ይቅርና እነኛ ራስሽ ላይ የምታደርጊያቸው ነገሮችና ራስሽን የምታይበት የምትንከባከቢበት መንገድ የበለጠ ፍቅር እንዲይዘው ያደርገዋል ማለት ነው። ግን አንዳንዴ ፍቅር ላይ ስንሆን ራሳችን ላይ ትኩረት ከማድረግ ይልቅ ወይም ደግሞ ያንን የወደደንን ወንድ እንዴት አድርገን በፍቅር መማረክ እንደምንችል ራሳችን ላይ ከመስራት ይልቅ ለዛ ሰው ጊዜያችንንም ሁሉ ነገራችንን እንሰጠውና ያ ሰው ከኛ ለመራቅ እድሉን እናመቻችለታለን ማለት ነውና ብዙ ጊዜ እንደዚህ የፍቅር ግንኙነቶች ይጀመራሉ። ለምሳሌ በርቀት ፍቅር ላይ ይሄን ነገር ብናነሳው በጣም ለረጅም ዓመታት በርቀት ፍቅር ላይ በማውራት በመናምን የተወሰነ ተግባቦት ካደረጉ በኋላና በአካል ሲገናኙ ወይ እሱን እንደጠበቀችው አታገኘውም ወይ ደግሞ እሱ አንቺን እንደጠበቀሽ ላያገኝሽ ይችላል ማለት ነውና እነኚህ ነገሮች ትኩረት ብናደርግባቸው እንደ ሴት እጅግ በጣም መልካም ነው ማለት ነውና ይሄን የሆነ ዋጋሽን የሚጨምር ውበትሽን የሚያጎላ በቃ አይደለ ሙሉ ሴት በቃ ሴት የተባለች የሴት ካራክተር ራስሽ ላይ ከሰራሽ የኔ እህት አይደለም በፍቅር የሚከጅልሽ ይቅርና ኖርማል አብሮ አደጌ ነው የምትይ ወንድ እንኳን ካንቺ ጋር መታየትን ይፈልጋል ማለት ነው። አግኝተሽኛል አይደል? ስለዚህ እነኚህ ሐሳቦች ላይ የበለጠ ትኩረት ሰጥተሽ ራስሽ ላይ ብትሰሪ ከእንደዚህ አይነት ነገሮች ራስሽን ማዳን ትችያለሽ ማለት ነውና ወንድ ልጅ አንቺ ላይ እንዲሰራ ጊዜን መስጠት አለብሽ። የሆነ እሱ አንቺ ላይ ኢንቨስት እንዲያደርግ ፕላንም እቅድንም እሱ ቢያወጣና ከዛም በኋላ በሚያነሳው ሐሳብ ላይ አብረሽ የራስሽን ሐሳብ በትገልጪ አሪፍ ነው። ግን ከሱ ቀደም የምትይ ከሆነ ፍቅርሽንም ቶሎ አንቺ ለመግለጽ የምትሞክሪ ከሆነ አግኝተሽኛል አይደል በቃ እንደዚህ አይነት ነገር እንትን የሚልብሽ ከሆነ በጣም ጉጉ እንደሆንሽ በጣም ለዛ የፍቅር ግንኙነት የሆነ እድለኛ አይነት ስሜት እሱን በማግኘትሽ ወይም ከሱ ጋር በመሆንሽ የእድለኝነት አይነት ስሜት
የሚሰማሽ አይነት ካራክተር ካየብሽ የኔ እህት ከአንዳንድ ነው ማለት ነው የሚፋታሽ ያ ሰው። ስለዚህ እኛ ሴቶች ራሳችን የምንሰራው ራሳችን ላይ ትኩረት የምናደርገው ለወንድ ልጅ ብለን አይደለም፣ ግን ይሄ እግረ መንገዱን የሚመጣ ነገር ነው። ገብቶሻል አይደለ? የሴት ልጅ ወይም ደግሞ የሰው ልጅ በህይወቱ ብዙ ሊያሳካው የሚገባ ነገር አለ እዚች ምድር ላይ ስንኖርና ያው ከሱ ውስጥ ደግሞ አንዱ የፍቅር ግንኙነት የራሳችን የሆነ ሰው ፈጣሪ ባርኮ ሲሰጠን ከዛ ሰው ጋር ፍሬን ማፍራት ቤተሰብን መመስረት ነው ዋና የትዳር ዓላማው የፍቅርም ዓላማውና ይሄ ነገር ከመምጣቱ ወይም ደግሞ ወደዚህ ህይወት ውስጥ ከመግባትሽ በፊት ራስሽ ላይ መስራት፣ አእምሮሽ ላይ መስራት፣ መንፈሳዊ ህይወትሽ ላይ መስራት፣ ውበትሽ ላይ መስራት፣ ጤናሽ ላይ መስራት ገብቶሻል አይደለ? አዳዲስ ዕውቀቶችንም ከሆነ መማር ብቻ በአንድም በሌላ መንገድ አእምሮሽን በተለያየ አንግል ማስፋት ለሰው አይደለም ለራስ ነውና እነኚህን ነገሮች ራስሽ ላይ ባደረግሽ ቁጥር ይሄ ነገር የሚገባው ሰው ወደ አንቺ ይመጣል ማለት ነውና ወደ አንቺ ሲመጣ ደግሞ እንዴት አድርገሽ መያዝ እንዳለብሽ በዛውም ጥበቦችን ዕውቀቶችን ስለተማርሽ ታውቂያለሽ ማለት ነውና ብዙ ጊዜ ሴቶች የምንባክነው የሆነ ወንድን በመጠበቅ ወይም ብቸኛ ናት እንዳንባል ራሳችንን ከማዘጋጀታችን በፊት አለ አይደለ ይሄ ወደ ፍቅር ግንኙነት ውስጥ ዘለን እንገባለን። ጥሩ ነው፣ ጥሩ አይደለም እያልኩ አይደለም፣ መልካም ነገር ነው። ግን ከዛ ነገር ጋር ደግሞ ዕውቀት ሲጨመርበት፣ መዘጋጀት ሲጨመርበት፣ ጥበብ ሲጨመርበት ይሄ ፍቅር እንዲሁም ደግሞ ፈጣሪ አምላክ ሲባርከውና ሲሰጠን ይሄ ፍቅር እጅግ በጣም ማራኪ አለመሆን አይችልም ማለት ነው። አይ ሆፕ በዛሬ ፕሮግራሜም አሪፍ ሀሳብ አግኝታችሁበታል ብዬ አስባለሁ። በተለይ ለእህቶቼ በቀጣይ በሌላ ሀሳብ እስከምንገናኝ በያለንበት ቸር ሰንብቱ።